ገላሽን ስትታጠቢ በመጀመሪያ ምንሽን ነው የምትታጠቢው? ገላሽን ስትታጠቢ በመጀመሪያ ምንሽን ነው የምትታጠቢው? ገገማ ሰው ሲወርድ እንደዚህ ነው። በቃ ዝግተት በአደባባይ ሲወጣ ገበና ያደግንበት እንከፎች ማለት ነው። እንዲህ በአደባባይ ይወጣል። ምን አባሽ ትታጠቢያለሽ አንቺ ሲጀመር ማለት ነው። መጀመሪያ ገላሽን ስታጠቢ ምንሽን ነው የምታጥቢው? መሀይም ሺፈሳ እማትረቡ የማንም ደንቆሮ መጫወቻ ነው እንዴ? በእናንተ ጉዳይ ሶሻል ሚዲያ ማፈር አለብን ወይ? የማንም ጀዝባ ጥርቅሞች ስንት እውቀት እያለ ስንት መመራመር ስንችል ስንት ማሰብ ማገናዘብ ስንችል ምን አባሽ ሁሌ ነው የምታጥቢው? ገበናን ግን ማውጣት it's shame man, it's big shame። ኢትዮጵያዊ ሴቶች እኛ ኩሩ እንደሆኑ ነበር የምናውቀው። ኢትዮጵያዊ ሴቶች ውበታቸው ራሱ እጅግ በጣም የሚስብ ነበር። እንደናንተ አይነቱ መሀይብ ቅራቅንቦ ማለት ነው ሞልቶ ፈሰሰ በሀገሩ ላይ። ይሄው በአደባባይ ማውጣት ያውም ሶሻል ሚዲያ። ከየት እንደመጣችሁ እናንተ ዱቄቶች ማለት ነው። ማሰብ ያስፈልጋል። ምን አባሽ ምንሽን ነው የምታጠቢው አንቺ መሀይብ ውርንጭላ?